ሰላም ተማሪዎች እንዴት ናችሁ? በዛሬ ክላስ የምንጀምረው ዩኒት 8ን ኢኮኖሚ ኢንቫይሮንመንት ኤንድ ክላይሜት ቼንጅ የሚለውን ቻፕተር ነው የምናየው። እነዚህ ሶስቱ ኮንሰፕቶች በጣም ሪሌትድ ኮንሰፕት ናቸው። በጣም ተያያዥነት ያላቸው ኮንሰፕት ወይም አይዲያዎች ናቸው። እነዚህ ሶስቱ ኢኮኖሚ ኢንቫይሮንመንት ኤንድ ክላይሜት ቼንጅ። ምክንያቱም ኢኮኖሚ ዲፔንድ የሚሆነው ኢንቫይሮንመንት ላይ ነው። ኢኮኖሚ ዲፔንድ የሚሆነው ከባቢው ላይ ነው። ምክንያቱም ማንኛውም ኢኮኖሚክ አክቲቪቲ ናቹራል ሪሶርሶችን ይጠቀማል ወይም በተፈጥሮ የምናገኛቸውን የተፈጥሮ ሀብቶችን በመጠቀም ነው ኢኮኖሚ የሚመሰረተው ወይም ኢኮኖሚ ዲፔንድ የሚሆነው በተፈጥሮ የሚገኙ ሀብቶች ላይ ነው። በተፈጥሮ የሚገኙ ሀብቶች ደግሞ የምናገኘው ከኢንቫይሮንመንታችን ጋር ስለሆነ ስለዚህ ኢኮኖሚ ዲፔንድ ኦን ኢንቫይሮንመንት እንላለን። በተመሳሳይ ኢኮኖሚክ አክቲቪቲ ኦልሶ ካን ዳሜጅ ዘ ኢንቫይሮንመንት። ኢኮኖሚክ አክቲቪቲያችን ደግሞ አካባቢያችንን ዳሜጅ ሊያደርግ ይችላል። ስለዚህ እነዚህን ሪሌሽኖች ወይም እነዚህን ግንኙነቶች መረዳት ለሰስቴይነብል ዴቨሎፕመንት በጣም አሪፍ ነው፣ ወሳኝ ነው ማለት ነው። ኦኬ፣ ስለዚህ በዚህ ዩኒት በዋናነት 4 ነገሮችን ነው የምናየው። እሱም the relationship between economy and environment, climate change and global warming, green economy and green growth, and environmental and climate policy in Ethiopia። ስለዚህ እነዚህን 4 ነገሮች በዚህ ቻፕተር በዋናነት ፎከስ አድርገን የምናየው። ነገር ግን ለዛሬ የመጀመሪያው ኢኮኖሚ ኤንድ ኢንቫይሮንመንት የሚለውን የምናይ ይሆናል። ስለዚህ ይህን ቻፕተር ስንጨርስ ማወቅ ያለባችሁ ወይም ማወቅ የሚጠበቅባችሁ ነገሮች አሉ። እነሱም ኢኮኖሚክስ ከኢንቫይሮንመንቱ ጋር ምን እንደሚያገናኘው፣ እንዲሁም የተለያዩ ኮንሰፕቶች ለምሳሌ ሰስቴይነብል ዴቨሎፕመንት ምን ማለት እንደሆነ፣ ኢንቫይሮንመንታል ዲግሬዴሽን እንዲሁም ዲፕሌሽን ኦፍ ናቹራል ሪሶርስ ምን ማለት እንደሆኑ አንደርስታንድ ማድረግ ይጠበቅባቸዋል። እንደ ኢንትሮዳክሽን ይሄን ካልን አሁን ወደ ክላስ ቀጥታ ወደ ክላሳችን እንጀምር። ኦኬ ተማሪዎች፣ በአካባቢያችሁ የሚገኙ የናቹራል ሪሶርሶች ወይም ደግሞ በተፈጥሮ የሚገኙ ሀብቶችን ልትጠቅሱልኝ ትችላላችሁ? ቀላል ነው። እሱም ውሃ፣ ደን ወይም ፎረስት፣ ላንድ ወይም መሬት፣ አኒማልስ እንስሳቶች እና ብዙ ሌሎችንም መዘርዘር እንችላለን አይደለ? ኦኬ፣ ኢንቫይሮንመንት ምን ማለት ነው? ኢንቫይሮንመንት ማለት አካባቢ ማለት ነው አይደለ? ስለዚህ እነዚህን ናቹራል ሪሶርሶችን ከየት ነው የምናገኘው? ከአካባቢያችን። ስለዚህ ናቹራል ሪሶርስስ ካም ፍሮም አወር ኢንቫይሮንመንት። ናቹራል ሪሶርሶችን የምናገኘው ከየት ነው? ከአካባቢያችን። ስለዚህ የሰው ልጅ ማንኛውም አይነት እንቅስቃሴው እነዚህ ናቹራል ሪሶርሶች ላይ ዲፔንድ ይሆናል። ምክንያቱም ምግብ ለማምረት የሚበላ ነገርን ለማምረት መሬትን ይጠቀማል፣ ውሃን ይጠቀማል። ስለዚህ እነዚህን ነገሮች ሳይጠቀም የሰው ልጅ መኖር አይችልም ማለት ነው። ስለዚህ የሰው ልጅ እንቅስቃሴ በናቹራል ሪሶርስ ላይ ዲፔንድ የሆነ ነው። ኦኬ፣ ሳይንቲስቶች እንደሚሉት ከሆነ ለቀጣይ 50 ዓመታት በአካባቢያችን ላይ ከፍተኛ ተጽዕኖ ሊያደርሱ የሚችሉ ብዙ ነገሮች አሉ ብለው ያምናሉ። እነሱም እነማን ናቸው? የክላይሜት ቼንጅ መኖር ወይም ደግሞ የአየር ንብረት መቀየር፣ ግሮዝ ኦፍ ላርጅ ሲቲስ ወይም ሜጋ ሲቲዎች እየተፈጠሩ ብዙ ሜጋ ሲቲዎች በአንድ ሀገር ላይ እየተፈጠሩ ሲሄዱ፣ ወይም ሜጋ ሲቲ ማለት በጣም ግዙፍ የሆነ ከተማ ማለት ነው። አት ሚኒመም ከአንድ ከተማ ከ10 ሚሊዮን በላይ ነዋሪዎች ሲኖሩት ሜጋ ሲቲ ይባላል።
ስለዚህ እንደነዚህ አይነት ከተማዎች የእንደነዚህ አይነት ከተማዎች መጨመር ወይም መብዛት ኢንቫይሮንመንታችን ላይ በጣም ከፍተኛ የሆነ ተጽዕኖ ያስከትላል ማለት ነው። እንዲሁም ላንድ ዲግሪዴሽን ወይም የመሬት መሸርሸር መኖሩ በኢንቫይሮንመንታችን ላይ ከፍተኛ ተጽዕኖ ያደርሳል ተብሎ ይታሰባል። ከዚህ በተጨማሪ ደግሞ ከፍተኛ የሆነ ፖፑሌሽን ግሮዝ ወይም ደግሞ ከፍተኛ የሆነ የህዝብ ቁጥር መጨመር አካባቢያችን ላይ ከፍተኛ ተጽዕኖ ያደርሳል ተብሎ ይታሰባል። ምክንያቱም የህዝብ ቁጥር ሲጨምር ለናቹራል ሪሶርሶች ያለው ዲማንድ ይጨምራል። ምክንያቱም ሰዎች የህዝብ ቁጥር ሲጨምር ብዙ የሆነ ናቹራል ሪሶርሶችን መጠቀም እንጀምራለን ማለት ነው። ከፍተኛ የሆነ የውሃ አጠቃቀም ይኖረናል። የመሬት አጠቃቀማችንም ከፍተኛ ይሆናል። ስለዚህ ሪሶርሶችን በብዛት የምንጠቀም ከሆነ በኢንቫይሮንመንታችን ላይ ፕሬዠር ወይም ደግሞ ግፊት እንጨምርባታለን ማለት ነው። በአካባቢያችን ላይ ከፍተኛ የሆነ ፕሬዠር ይፈጥርበታል። ኦኬ ዋት ኢዝ ኢኮኖሚክስ? ኢኮኖሚክስ ምን ማለት ነው? ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ሃው ፒፕልስ ዩዝስ ስኬርስ ሪሶርስ ኦር ሊሚትድ ሪሶርስ ቱ ሳቲስፋይ ዜር አንሊሚትድ ወንት። ኢኮኖሚክስ ማለት ሰዎች የተገደቡ ሪሶርሶችን ተጠቅመው እንዴት ያልተገደቡ ፍላጎቶቻቸውን ማሟላት ይችላሉ ብሎ የሚያጠና የሳይንስ ዘርፍ ነው። ስለዚህ በዚህ ዲፊኒሽን ውስጥ ሁለት ሜን ኮንሰፕቶች አሉ። እነሱም ሂውማን ዋንትስ አር ስኬርስ ኦር አንሊሚትድ። የሰው ልጅ ፍላጎት ያልተገደበ ነው። ሂውማን ዋንትስ አር አንሊሚትድ። የሰው ልጅ ፍላጎት ያልተገደበ ነው። እንዲሁም ሪሶርስስ አር ስኬርስ ኦር ሊሚትድ። ሪሶርሶች ወይም በተፈጥሮ የሚገኙ የሆነ ነገርን ለማምረት የሚጠቅሙ ሀብቶች፣ በተፈጥሮ የሚገኙ ሀብቶች የተገደቡ ናቸው። ስለዚህ ሪሶርስ ሊሚትድ ነው። የሰው ልጅ ፍላጎት ወይም ሂውማን ዋንትስ አር አንሊሚትድ። ስለዚህ እነዚህን ሁለቱን በማስማማት ኢኮኖሚክስ እነዚህን ሁለቱን በማስማማት የሚጠና ሳይንስ ነው። የሰው ልጅ እንዴት ያልተገደበ ፍላጎቱን ተጠቅሞ የተገደቡ ሪሶርሶችን ተጠቅሞ ያልተገደበ ፍላጎቱን እንዴት ማሟላት ይችላል ብሎ የሚያጠና ሳይንስ ዘርፍ ነው ማለት ነው። ሪሶርሶችን ፋክተር ኦፍ ፕሮዳክሽን ማለት እንችላለን። ያም የሆነ ነገርን ለማምረት የሚያገለግል ግብአት ማለት ነው። ስለዚህ በኢኮኖሚክስ እነዚህን ሪሶርሶች ወይም ፋክተር ኦፍ ፕሮዳክሽን የምንላቸውን የሆነ ነገርን ለማምረት የሚያገለግሉ ግብአቶችን፣ በተፈጥሮ የሚገኙ ግብአቶችን በአራት እንከፍላቸዋለን። እነሱም ላንድ የምንለው ወይም በአማርኛ መሬት የምንለው ሲሆን፣ ሁለተኛው ላቦር ወይም ደግሞ የሰው ልጅ ጉልበት፣ ሶስተኛው ካፒታል የምንለው ሲሆን እሱም የተለያዩ ማሽነሪዎች ሊሆኑ ይችላሉ፣ ህንፃዎች ሊሆኑ ይችላሉ። እንዲሁም ኢንተርፕረነርሺፕ አቢሊቲ የምንለው አራተኛው የሰው ልጅ አእምሮአዊ ፈጠራ ወይም ልዩ ተሰጥኦ የምንለው። ስለዚህ በኢኮኖሚክስ ውስጥ ፋክተር ኦፍ ፕሮዳክሽን እነዚህ አራት ዋና ዋና ነገሮች ናቸው። እነሱም ምርትን ለማምረት የሚያገለግሉ ግብአቶች ናቸው። Sometimes energy is also considered as a separate factor of production. አንዳንድ ጊዜ ኢነርጂን ራሱን እንደቻለ ፋክተር ኦፍ ፕሮዳክሽን አድርገን ልንይዘው እንችላለን። ኦኬ what is scarcity means? ስካርሲቲ ምን ማለት ነው? ስካርሲቲ ማለት እጥረት ማለት ነው። ኦኬ ቅድም ኢኮኖሚክስን ዲፋይን ስናደርግ ምን ብለናል? ሪሶርስስ አር ስኬርስ። ሪሶርሶች የተገደቡ ናቸው። ስለዚህ ሪሶርስስ አር ስኬርስ ስንል ሪሶርሶች በኳንቲቲ አሉ፣ ግን በኳንቲቲ በመጠን የተገደቡ ናቸው ማለታችን ነው። ስኬርስ ማለት የተገደበ ማለት ነው።
ሪሶርሶች ስኬርስ በመሆናቸው የተገደቡ በመሆናቸው ሰዎች ቾይዝ ያደርጋሉ፣ ወደ ምርጫ ይገባሉ ማለት ነው። ሰዎች ምርጫ ሲያደርጉ ደግሞ ማንኛውም ውሳኔዎቻቸው ሀዝ ኤ ኮስት አለው። ማንኛውም ውሳኔያቸው ኮስት አለው ማለት ነው፣ ወይም የሚያሳጣቸው ነገር አለ። ምክንያቱም ሁለት ነገሮች ተቀምጠው አንዱን ብንመርጥ አንደኛውን ትተነዋል ማለት ነው። ስለዚህ ያንን የተውነውን ነገር ምን እንላለን? ኦፖርቹኒቲ ኮስት ይባላል። ያም ኦፖርቹኒቲ ኮስት ማለት አንዱን ለመምረጥ ብለን የተውነው ሌላኛው ነገር ኦፖርቹኒቲ ኮስት ይባላል። ለምሳሌ በኪሳችሁ 1000 ብር ብቻ ነው ያለው ብለን እናስብና እቃ ለመግዛት ወደ ልብስ ቤት ሄዳችሁ፣ ስለዚህ የቲሸርት ዋጋ ስትጠይቁ 1000 ብር ቢሆንና የጫማ ዋጋም 1000 ብር ቢሆን ቲሸርቱንም ስታዩ በጣም ወዳችሁታል፣ እንዲሁም ደግሞ ጫማውንም ስታዩ በጣም ወዳችሁታል። ነገር ግን የያዛችሁት ብር ሁለቱንም ለመግዛት አይበቃም አይደለ? ስለዚህ you have to make a choice፣ ምርጫ ማድረግ ይኖርባቸዋል ማለት ነው አይደለ? በምን ምክንያት ነው ምርጫ የምታደርጉት? የያዛችሁት ብር በቂ ስላልሆነ የተገደበ ስለሆነ ማለት ነው። ስለዚህ ወይ ጫማውን ወይ ቲሸርቱን መምረጥ ይኖርባቸዋል። ለምሳሌ ጫማውን ብትመርጡ ቲሸርቱን ትታችሁታል ማለት ነው። ለጫማውን ለመምረጥ ብላችሁ የተዋችሁት ቲሸርት it is an opportunity cost ይባላል። ለጫማው ብላችሁ የተዋችሁት ቲሸርት ኦፖርቹኒቲ ኮስት ይባላል ማለት ነው። ስለዚህ ኦፖርቹኒቲ ኮስት ማለት አንዱን ለመምረጥ ስንል የተውነው ሌላኛው ነገር ኦፖርቹኒቲ ኮስት ይባላል ማለት ነው። ኦኬ፣ አሁን ስለ ሪሶርሶች ስናይ ሪሶርሶችን ተጠቅመን ነው ሁሉንም ነገር ማድረግ የምንችለው አይደለ? ለምሳሌ ምግብ ለማምረት መሬትን ተጠቅመን ተተክሎበት ፋብሪካ ገብቶ ምናምን፣ መብራትን ለማምረት ወይም ደግሞ መብራትን ለመስራት የውሃ ኃይልን እንደ ግድብ ተጠቅመን የመጠጥ ውሃን ለማግኘት ውሃን ተጠቅመን። ስለዚህ ሪሶርሶች ለሰው ልጅ በጣም አስፈላጊ ነገሮች ናቸው። ነገር ግን ኢኮኖሚክ አክቲቪቲያችን በጣም እየጨመረ ሲሄድ ሪሶርሶች ስኬርስ እየሆኑ ነው የሚሄዱት ማለት ነው። ለምሳሌ ስናይ የሰው ልጅ በከፍተኛ ሁኔታ ሪሶርሶችን እየተጠቀመ ሲሄድ ሪሶርሶች ስኬርስ ወይም ደግሞ በኳንቲቲያቸው በመጠናቸው እየቀነሱ ነው የሚሄዱት ማለት ነው። እንዲሁም ኢኮኖሚክ አክቲቪቲያችን ወይም የኢኮኖሚ እንቅስቃሴያችን እየጨመረ ሲሄድ ፖሊዥን እየጨመረ ይሄዳል፣ ወይም የአካባቢ ብክለት። ምክንያቱም ከፍተኛ ፋብሪካዎች ስለሚኖሩ እነሱ የሚለቁት ፍሳሾች፣ ጭሶች አካባቢውን ይበክላሉ ማለት ነው። ስለዚህ ፖሊዥን እየጨመረ ይሄዳል። እንዲሁም ዲፎረስቴሽን ይከሰታል። የደን ሀብቶችን ወይም ደግሞ መሬትን ለፋብሪካ ወይም ከተማን ለማስፋፋት ብለን ደኖችን እየጨፈጨፍን ወደ ከተማነት ስንቀይራቸው ዲፎረስቴሽን ወይም የደን ሀብታችን መቀነስ ይጀምራል ማለት ነው። እንዲሁም በዛ ሰዓት ላይ የደን ሀብታችን ሲቀንስ ሶይል ኤሮዥን ወይም የአፈር መሸርሸር ይከሰታል። ስለዚህ ይሄ ምን ያሳያል? ኢኮኖሚክ አክቲቪቲስ ኦልሶ ካን ዳሜጅ ዘ ኤንቫይሮንመንት። ኢኮኖሚክ አክቲቪቲያችን ኤንቫይሮንመንታችንን በጣም በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ኦኬ፣ ሪሶርሶችን አሁን በዋናነት በሁለት ከፍለን እናያቸዋለን። በተፈጥሮ የሚገኙ ሀብቶችን በሁለት ከፍለን እናያቸዋለን። እነሱም ሬኒዌብል ሪሶርስ ኤንድ ነን ሬኒዌብል ሪሶርስ። ሬኒዌብል ሪሶርስ ማለት ታዳሽ ኃይል ማለት ነው። ነን ሬኒዌብል ሪሶርስ ማለት ደግሞ የማይታደስ ኃይል ማለት ነው። ያም ሬኒዌብል ወይም ታዳሽ የምንለው እየተጠቀምነው በሄድን ቁጥር፣ በአግባቡ እየተጠቀምን በሄድን ቁጥር ራሱን በራሱ እያገገመ ወደ ቦታው የሚመለስ የሪሶርስ አይነት ሲሆን፣
ነን ሬኒዌብል ሪሶርስ የምንለው ደግሞ እየተጠቀምነው በሄድን ቁጥር ኳንቲቲው ወይም መጠኑ እየቀነሰ ሂዶ የሆነ ታይም ላይ የሚያልቅ የሪሶርስ አይነት ነው። ስለዚህ ለዚህ ነው ታዳሽ ያልነው። ታዳሽ ማለት በአግባቡ በተጠቀምነው ቁጥር እያገገመ የሚሄድ የሪሶርስ አይነት ነው። ያም they can be regenerate naturally በተፈጥሯዊ ሁኔታ ራሳቸውን በራሳቸው የሚያገግሙ ሪሶርሶች ማለት ነው። እነሱም ፎረስትስ ወይም ደኖች። የደን ሀብታችንን እየተጠቀምን በአግባቡ ችግኞችን እየተከልን በሄድን ቁጥር የደን ሀብታችን አይቀነስም። እንዲሁም ፊሽስ የአሳ ክምችቶቻችንን በአግባቡ ስንጠቀም ያም እነሱም እየተራቡ ኳንቲቲው አይቀንስም ማለት ነው። አኒማልስ እንስሳቶች፣ እንዲሁም ባዮማስ ወይም ብዝሃ ህይወት የምንለው እንዲሁም በሬኒዌብል ሪሶርስ ስር ፊዚካል ሬኒዌብል ሪሶርስ የሚባሉ አሉ። እነሱም ሶይል ፈርቲሊቲ ወይም የአፈር ለምነት፣ ኦዞን ሌየር እንዲሁም እርዝስ ዌስት ፕሮሰሲንግ ካፓሲቲ የመሬት ተረፈ ምርቶችን ወደ ብስባሽነት የሚቀይረው አቅሙ በሬኒዌብል ፊዚካል ሬኒዌብል ሪሶርስ ስር ይካተታል። ሬኒዌብል ሪሶርስ አር ኤግዛውስትድ ኢፍ they are used too quickly። እነዚህን ሬኒዌብል ወይም ታዳሽ ያልናቸውን ኃይሎች በፈጣን ሁኔታ የሚተካኩበትን ጊዜ ሳንሰጣቸው፣ ለምሳሌ ዛፎችን እየቆረጥን ችግኝ የማንተክል ብቻ ከሆነ መቁረጥ ብቻ ከሆነ ኤግዛውስትድ ወይም ደግሞ ሊጠፉ የሚችሉ ናቸው ማለት ነው። ስለዚህ ሪጀነሬት ያደርጋሉ ያገግማሉ ስንል በአግባቡ ስንጠቀማቸው ነው ሪሶርሶች ሬኒዌብል የሚባሉት። ኦኬ አሁን ነን ሬኒዌብል ሪሶርሶችን ስናይ፣ ታዳሽ ያልሆኑ ሪሶርሶችን ስናይ እነሱም ኦይል ከመሬት ውስጥ የሚገኙ የዘይት አይነቶች፣ እነሱም እንደ ነዳጅን፣ ቤንዚልን ምናምን የሚጠቀልለው ኦይል ይባላል። ኮል የምንለው ወይም ደግሞ የድንጋይ ከሰል፣ ጋስ ወይም ደግሞ የታመቁ ኃይሎች፣ ሚነራልስ ወይም ማዕድናት፣ እነሱም እነ ወርቅ፣ ብር እና የመሳሰሉት እነዚህ በነን ሬኒዌብል ሪሶርስ ስር ይካተታሉ። እነዚህ ታዳሽ ያልሆኑ በተፈጥሮ የሚገኙ ሪሶርሶች ናቸው። ምክንያቱም እየተጠቀምናቸው ስንሄድ ኳንቲቲያቸው እየቀነሰ ይሄድና እስከ ማለቅ የሚደርሱ ሪሶርስ ስለሆኑ ነው ነን ሬኒዌብል የተባሉት። ምክንያቱም ሚሊየንስ አመታቶችን ነው የሚወስዱት እነዚህ ፎርም ለማድረግ ወይም እንደ አዲስ ለመሰራት። ምክንያቱም አሁን ለምሳሌ ዛፎችን እየተጠቀምን ችግኝ እየተከልን ብንሄድ ወዲያው እያደጉ ይሄዳሉ። ነገር ግን የነዳጅ ምርቶችን እየተጠቀምን ከመሬት ውስጥ እያወጣን ብንሄድ እያለቀ ይሄዳል። ግን ያ ነዳጅ ፎርም ለማድረግ ወይም እንደ አዲስ ለመሰራት ሚሊየን አመታትን ስለሚፈጅ ራሱን አይተካም ማለት ነው። እየተጠቀምን ስንሄድ ኳንቲቲያቸው እየቀነሰ ሂዶ እስከ ማለቅ ይደርሳል። ለዛ ነው ነን ሬኒዌብል ሪሶርስ የሚባሉት። ሪሶርሶችን ሬኒዌብል ኤንድ ነን ሬኒዌብል ብለን ካየን፣ አሁን ደግሞ ሞኔታይዝድ ኤንድ ነን ሞኔታይዝድ ብለን ሪሶርሶችን የምናይ ይሆናል ማለት ነው። ሞኔታይዝድ ስንል ምን ማለት ነው? የገንዘብ መሸጥና መለወጥ የሚችሉ ማለት ነው። ያ ማለት ፕራይስ ወይም ዋጋ የወጣላቸው ሪሶርሶች ሲሆኑ፣ ነን ሞኔታይዝድ ደግሞ በጣም ጠቃሚ ሪሶርሶች ሆነው በዋጋ ሊተመኑ የማይችሉ ሪሶርሶች ማለት ነው። ስለዚህ አሁን ሞኔታይዝድ ኤንድ ነን ሞኔታይዝድ ብለን ከፍለን ለሁለት እናያለን። ሞኔታይዝድ የምንለው they can generate income
when they are sold in the market በገበያ ላይ ሲሸጡ ገቢ ሊያስገኙ የሚችሉ ሪሶርሶች ሞኔታይዝድ ሪሶርስ ይባላሉ። እነሱም ፎረስትስ ደኖች፣ ከደኖች ምን እናገኛለን? የጣውላ እንጨቶችን ለተለያዩ ነገሮችን ለመስራት የሚያገለግሉ የጣውላ እንጨቶችን እናገኛለን። እንዲሁም ሚነራልስ የምንላቸው ማዕድናት፣ ከማዕድኖች ውስጥ ወርቅ፣ መዳብ፣ ብር የተለያዩ ነገሮችን እናገኛለን ማለት ነው። እንዲሁም ኦይል የምንለው ወይም የነዳጅ ምርት በሞኔታይዝድ ስር ይካተታል ማለት ነው። ኦኬ ነን ሞኔታይዝድን ስናይ ደግሞ they are essential for human being ለሰው ልጆች በጣም አስፈላጊ የሆኑ ቢሆኑ they are not sold in the market price በገበያ ዋጋ የሚተመኑ ወይም የሚሸጡ ያልሆኑ ነገሮች ወይም ያልሆኑ ሪሶርሶች ማለት ናቸው ነን ሞኔታይዝድ። እነሱም ፍሬሽ ኤር የምንለው ወይም ደግሞ ንጹህ አየር፣ ሪቨርስ ወንዞች፣ ውቅያኖሶች እና እነዚህን የመሳሰሉት ነን ሞኔታይዝድ ናቹራል ሪሶርስ እንላቸዋለን። ኦኬ ዘ ኮንሰፕት ኦፍ ኢኮሲስተም ዋት ኢዝ ኢኮሲስተም ወይም ስነ ምህዳር የምንለው ምን ማለት ነው? ኢኮሲስተም ኢዝ it is a system in which living organisms interact with each other and with their environment። ስለዚህ ኢኮሲስተም ማለት ሊቪንግ ቲንግስ ወይም ህይወት ያላቸው ነገሮች ከአካባቢያቸው ጋር ኢንተራክት የሚያደርጉበት ቦታ ነው፣ ሲስተም ነው ማለት ነው። ስለዚህ በውስጡ ብዙ ነገሮችን ይዟል ይሄ ሲስተም ኢኮሲስተም የምንለው። እሱም ፕላንቶችን፣ እጽዋቶችን፣ እንስሳቶችን፣ አኒማልሶችን፣ ሶይልን፣ አፈርን፣ ወተርን፣ ውሃን፣ ክላይሜትን፣ የአየር ንብረትን እንዲሁም ማይክሮ ኦርጋኒዝሞችን ሁሉ ጠቅላላ የያዘው ኢትስ ኢኮሲስተም እንለዋለን። ስለዚህ እዚህ ኢኮሲስተም ውስጥ ያሉ ነገሮች በሙሉ ኢንተርዲፔንደንስ ናቸው፣ ወይም አንዱ ላይ ጥገኛ ሆኖ ነው የሚኖረው ማለት ነው። ምክንያቱም እንስሳቶች ፕላንት ወይም ደግሞ እጽዋቶች ላይ ጥገኛ ናቸው። ምግባቸውን የሚያገኙት ከዛ ነው። መጠለያ የሚያደርጉት እጽዋትን ነው። እንዲሁም እጽዋቶች ደግሞ ዲፔንድ የሚሆኑት አፈር ላይ ነው። አፈር ሳይኖር እጽዋቶች አይኖሩም። እንዲሁም ውሃ ላይም ዲፔንድ ይሆናሉ። ውሃ ሳይኖር እጽዋቶች አይኖሩም። ስለዚህ በኢኮሲስተም ውስጥ ያሉ ነገሮች በሙሉ ኢንተርዲፔንደንስ ናቸው። አንዱ ላይ ጥገኛ የሆኑ ናቸው ማለት ነው። ኦኬ ኢኮሲስተም ሪሳይለንስ ዋት ኢዝ ኢኮሲስተም ሪሳይለንስ ሚንስ? Resilience means it is the ability of the ecosystem to recover from disturbance without losing its basic structure and function። ኢኮሲስተም ሪሳይለንስ የምንለው ምን ማለት ነው? ይሄ ኢኮሲስተሙ ጉዳት ሲያጋጥመው ራሱን በራሱ አገግሞ ወደ ኖርማል ፈንክሽኑ የሚመለስበት ሜተድ ኢኮሲስተም ሪሳይለንስ እንለዋለን። ይሄ ማለት ኢኮሲስተሙ ትልቅ ጉዳት ሲያጋጥመው፣ ያ ማለት ለምሳሌ የአየር ንብረት ለውጦች ሲኖሩ፣ የደን መጨፍጨፍ በብዛት ሲኖር ኢኮሲስተሙ ወይም ስነ ምህዳሩ ስትራክቸሩ ወይም የኖርማል ስትራክቸሩ ሳይስተጓጎል ራሱን የሚያስተካክልበት ኢኮሲስተሙ ራሱን በራሱ የሚያስተካክልበት መንገድ ኢትስ ሪሳይለንስ እንለዋለን ማለት ነው። ኦኬ ኪ ኮንሰፕትስ። አሁን ኪ ኮንሰፕቶችን የምናይ ይሆናል። አንደኛ ሰስቴይነብል ዴቨሎፕመንት። ሰስቴይነብል ዴቨሎፕመንት ኢዝ a development that meets the need
of the present without compromising the ability of future generation to meet their own needs. ሰስቴናብል ዴቨሎፕመንት የምንለው የእድገት አይነት ሆኖ የአንድ ሀገር ዜጎች ያላቸውን ናቹራል ሪሶርሶች በአግባቡ ተጠቅመው ለቀጣይ ትውልዶች ሲያስተላልፉ ሰስቴናብል ዴቨሎፕመንት ይባላል። ያ ማለት አሁን በሀገራችን ላይ ያሉትን ናቹራል ሪሶርሶች የተለያዩ ለምሳሌ ማዕድናትን ሊሆን ይችላል፣ የነዳጅ ሀብት ካለ የተለያዩ ፎረስቶችን ሊሆን ይችላል። የተለያዩ ሪሶርሶችን ስንጠቀም ሙሉ በሙሉ በዝብዞ መጠቀም ሳይሆን ለቀጣይ ትውልዶችም በማሰብ በአግባቡ ተጠቅሞ የቀጣይ ትውልዶች ሳይጎዱ ለነሱ አመቻችቶ እነሱም እንዲጠቀሙ ማድረግ ኢትስ ሰስቴናብል ዴቨሎፕመንት ይባላል። ኢኮሎጂ ኢዝ ስታዲ ኦፍ ሪሌሽንሽፕ ቢትዊን ሂውማንስ ፕላንትስ አኒማልስ ዊዝ ዜር ኢንቫይሮንመንት። እነዚህ ኢኮሎጂ ማለት ሰዎች ከእንስሳቶች ጋር፣ ሰዎች ከአካባቢያቸው ጋር፣ ሰዎች ከእጽዋቶች ጋር እንዲሁም እንስሳቶች ከሰዎች ጋር፣ እንስሳቶች ከእጽዋት ጋር ከአካባቢያቸው ጋር የሚያደርጉትን ኢንተራክሽን የሚያጠና ሳይንስ ነው። ወይም ደግሞ እነዚህ ነገሮች እርስ በርስ ያላቸውን ግንኙነቶች የሚያጠና የሳይንስ ዘርፍ ኢኮሎጂ ይባላል። ኢንቫይሮንመንታል ዲግሬዴሽን ኢዝ ኤ ዲክላይን ኳሊቲ ኦፍ ናቹራል ኢንቫይሮንመንት። ይሄ ኢንቫይሮንመንታል ዲግሬዴሽን የምንለው ናቹራል ኢንቫይሮንመንታችን ወይም ተፈጥሯዊ አካባቢያችን ከነበረበት ኳሊቲ ሲቀነስ ማለት ነው። ለምሳሌ የአየር ብክለት ሲኖር፣ ዋተር ፖሉሽን ሲኖር ወይም የውሃ ብክለት ሲኖር፣ ሶይል ዲግሬዴሽን ሲኖር ወይም የአፈር መሸርሸር ሲኖር ኢንቫይሮንመንቱ ኳሊቲውን ቀንሷል ማለት ነው። ስለዚህ ኢትስ ኢንቫይሮንመንታል ዲግሬዴሽን እንለዋለን። ዲፕሌሽን ኦፍ ናቹራል ካፒታል ኢትስ ሪሶርስስ አር ዩዝድ ፋስተር ዛን ዘይ ካን ቢ ሪፕሌስድ። ይሄ ዲፕሌሽን ኦፍ ናቹራል ሪሶርስ የምንለው አንዳንድ ሪሶርሶች ሬኖቫብል ናቸው ብለናል አይደል? ታዳሽ ናቸው፣ ራሳቸውን እያደሱ የሚሄዱ ሪሶርሶች ናቸው ብለናል። ነገር ግን ጋፕ ሲኖረው ነው። ለምሳሌ ደኖችን ጨፍጭፈን ለጣውላ ምርት የሚያገለግለን ስንወስድ በዛ መሀል ችግኞችን ተክለን ራሱ እንዲያገገም እናደርጋለን። ነገር ግን የማገገሚያው ጊዜ ሳይደርስ ላይ በላይ የምንጠቀም ከሆነ ኢትስ ዲፕሌሽን ኦፍ ናቹራል ሪሶርስ እንለዋለን ማለት ነው። ለምሳሌ አንድ መሬት በአመት 2 ጊዜ የሚታረስ መሬት ላይ እኛ ወዲያው አሁንም አርሰን በአመት 5 ጊዜ ስናርሰው ያ መሬት ከጊዜ ወደ ጊዜ ለምነቱን እያጣ ይሄዳል ማለት ነው። ከዛ በኋላ ከሆነ ጊዜ በኋላ ምርት መስጠት ያቆማል። ስለዚህ ሪሶርሱ የሚያጋግምበትን ጊዜ ሳንሰጠው ላይ በላይ ስንጠቀም it is depletion of natural resource ይባላል። ኦኬ፣ የኢኮኖሚ እድገት ከኢንቫይሮንመንታል ዳሜጅ ጋር ያለውን ሪሌሽናቸውን ስናይ ለምሳሌ የአንድ ሀገር ኢኮኖሚ በሚያድግበት ሰዓት ላይ ብዙ ናቹራል ሪሶርሶችን መጠቀም ይጀምራሉ ማለት ነው። በዛ ሰዓት ላይ ፕሮዳክሽን የምንለው ወይም ምርት እየጨመረ ይሄዳል። ምርት ሲጨመር የተለያዩ ፋብሪካዎች ስለሚኖሩ በዛ ልክ ደግሞ ኢንቫይሮንመንታል ፖሉሽን ወይም ደግሞ የአካባቢ ብክለት ይከሰታል ማለት ነው። ምክንያቱም
የተለያዩ ኢንዱስትሪዎች እየተስፋፉ ሲሄዱ ዌስትስ ኤንድ ባይ ፕሮዳክት የምንላቸው ተረፈ ምርቶች ወደ ኢንቫይሮንመንቱ ሪሊስ ይደረጋሉ ወይም ይለቀቃሉ ማለት ነው። ያ ደግሞ ወደ ኢንቫይሮንመንታል ዲግሬዴሽን ወይም ደግሞ የአካባቢ ብክለት ይወስደናል ማለት ነው። ስለዚህ አንዳንድ ኢኮኖሚስቶች አንድ ጥያቄ ያነሳሉ። እሱንም ምን ብለው ነው የሚጠይቁት? is that possible to achieve economic growth without damaging the environment? ኢንቫይሮንመንታችንን ሳንጎዳ የኢኮኖሚ እድገት ልናስመዘግብ እንችላለን ብለው ይጠይቃሉ። ምክንያቱም እንደተነጋገርነው የአንድ ሀገር ኢኮኖሚ ሲሄድ ብዙ ሪሶርሶችን መጠቀም ሲጀምር ያው ዌስቶች ወይም ባይ ፕሮዳክት ተረፈ ምርቶች እየበዙ ስለሚሄዱ የአካባቢ ብክለት ይጨምራል ማለት ነው። ነገር ግን ብዙ ኢኮኖሚስቶች የሚጠይቁት ምንድን ነው? የኢኮኖሚ እድገታችንን ኢንቫይሮንመንቱን ሳይጎዳ እንዴት ኢኮኖሚያችንን ማሳደግ እንችላለን ብለው ብዙ ጥያቄዎች ይነሳሉ ማለት ነው። ኢንቫይሮንመንታል ኩዝኔት ከርቭ ኦኬ፣ ቅድም ምን ተባብለናል? ኢኮኖሚ ሲያድግ ኢንቫይሮንመንታል ዲግሬዴሽን ይኖራል ብለናል አይደል? ምክንያቱም የአካባቢ ብክለቶች ይጨምራሉ የአንድ ሀገር ኢኮኖሚ እያደገ ሲሄድ፣ ምክንያቱም ብዙ ሪሶርሶችን ይጠቀማል፣ የተለያዩ ፋብሪካዎች ይኖሩታል ብለናል። ግን ኢንቫይሮንመንታል ኩዝነት ከርቭ የምንለው ለየት ያለች አይዲያ ናት። እሱም ምንን ነው በውስጡ የያዘው? የአንድ ሀገር ኢንካም እንዲሁም የኢንቫይሮንመንታል ዲግሬዴሽን ወይም ደግሞ የአካባቢ ብክለት ጋር ያላቸውን ሪሌሽን በኢንቨርትድ ዩ ሼፕ ወይም ደግሞ የተገለበጠች ዩ ሼፕ ባላት ከርቭ የአንድ ሀገር ኢንካም እና የአንድ ሀገር ኢንካም ወይም የአንድ ሀገር ኢኮኖሚ ሲጨምር ከኢንቫይሮንመንታል ዲግሬዴሽኑ ጋር ወይም ከአካባቢ ብክለቱ ጋር ያላቸውን ሪሌሽን ያስቀመጠች የምታሳይ ኢንቨርትድ ዩ ሼፕ ከርቭ ኮንሰፕት ኢንቫይሮንመንታል ኩዝነት ከርቭ ይባላል። እሱም ምን ብሎ ነው ያስቀመጠው? አንደኛ አት ሎው ኢንካም ሌቭል የአንድ ሀገር ገቢዋ ወይም ኢኮኖሚዋ ትንሽ በሆነ ቁጥር ትንሽ ኢኮኖሚ ሲሆን ኢንቫይሮንመንታል ዲግሬዴሽን ወይም ደግሞ አካባቢ ላይ የሚያደርሰው ጉዳት ትንሽ ነው ይላል። ዜን ሁለተኛ አስ ኢንካም ኢንክሪዝስ ወይም ኢኮኖሚያቸው እያደገ ሲሄድ ኢንቫይሮንመንታል ዲግሬዴሽን ወይም ደግሞ የአካባቢ ላይ የሚያደርሱት ጉዳት እየጨመረ ይሄዳል። ምክንያቱም ፋብሪካዎች፣ የተለያዩ ኢንዱስትሪዎች ስለሚገነቡ ብክለቶች በዛ ልክ ይጨምራሉ ብሎ ያስቀምጣል። እንዲሁም ሶስተኛ ኢንካማቸው የአንድ ሀገር ኢኮኖሚ ደግሞ በከፍተኛ ሁኔታ ሲያድግ የኢንቫይሮንመንታል ኳሊቲ ይጨምራል ወይም ደግሞ አካባቢው ጽዱ፣ ንጹህ እንዲሁም የተጠበቀ ይሆናል። ምክንያቱም ሰዎች ኢንቫይሮንመንታል ፕሮቴክሽን ወይም የአካባቢ ጥበቃ ላይ በደንብ ይሰራሉ ብሎ ያስቀምጣል። ስለዚህ እነዚህን ሶስት አይዲያዎችን የያዘችዋ ኮንሰፕት ኢንቨርትድ ዩ ሼፕ ከርቭ የተቀመጠችዋ ኢንቫይሮንመንታል ኩዝነት ከርቭ ይባላል ማለት ነው። ለምሳሌ ስናይ አንድ ድሃ አገር ምንም ፋብሪካዎችን የማትጠቀም ሲሆን ለምሳሌ ማረስ መብላት ብቻ ሲሆን ይህን ያህል ኢንቫይሮንመንቱ ላይ የሚያስከትሉት ጉዳት አይኖርም። ነገር ግን ኢኮኖሚው ትንሽ ሲያድግ ኢንዱስትሪዎችን መገንባት ሲጀምሩ የተለያዩ በካይ ጭሶችን ወደ ኢንቫይሮንመንቱ ይለቃሉ። ተረፈ ምርቶችን ወደ ውሃ ውስጥ ይለቃሉ ማለት ነው። ነገር ግን በዛ ሰዓት ላይ የኢንቫይሮንመንታል ዲግሬዴሽን ይጨምረዋል ማለት ነው። ነገር ግን ይሄ አይዲያ ኢኮኖሚው ደግሞ በጣም በከፍተኛ ሁኔታ ሲያድግ ሰዎች ለአካባቢ ጥበቃ ከፍተኛ ትኩረት ያደርጋሉ ማለት ነው። ለምሳሌ አሁን ላይ እንደምታዩት አሁን በከፍተኛ ሁኔታ እድገት ላይ የኢኮኖሚያቸው እድገት እያስመዘገቡ ያሉ ሀገራቶች ለኢንቫይሮንመንቱ ከፍተኛ ጥበቃ ያደርጋሉ ማለት ነው። ለምሳሌ ስታዩ
በካይ ጭሶችን እያስቀሩ ነው። አሁን ላይ ኢቭን የኤሌክትሪክ መኪናዎችን ለአካባቢ ጥበቃ በሚል ኤሌክትሪክ መኪናዎችን ሀገራቶች እንዲጠቀሙ እያስገደዱ ነው ያሉት ማለት ነው። ስለዚህ ይሄ አይዲያን ጠቅለል አድርጎ ሲያሳየን ምንድን ነው የሚያሳየን? የአንድ ሀገር ኢኮኖሚ በጣም ሎ ሲሆን፣ ዝቅተኛ ሲሆን ኢንቫይሮንመንታል ዲግሬዴሽን ያን ያህል አይኖርም ወይም ኢንቫይሮንመንታል ጉዳት አይኖረውም። ነገር ግን ኢኮኖሚው እያደገ ሲሄድ ከፍተኛ የሆነ የኢንቫይሮንመንታል ጉዳት ያስከትላል። ነገር ግን ኢኮኖሚው ደግሞ በከፍተኛ ሁኔታ እየጨመረ ሲሄድ ሰዎች ኳሊቲ የሆነ ላይፍ መኖር ሲጀምሩ ለአካባቢ ጥበቃ ከፍተኛ ፍላጎት ይኖራቸዋል። ስለዚህ ከፍተኛ ጥበቃ ያደርጋሉ ማለት ነው። ስለዚህ ይሄ ኢንቫይሮንመንታል ኩዝነት ከርቭ የሚነግረን ይሄን ነው። የአንድ ሀገር ኢኮኖሚ በከፍተኛ ሁኔታ እያደገ በሄደ ቁጥር ኢንቫይሮንመንቱም እየተጠበቀ ይሄዳል ማለት ነው። ኦኬ፣ አንድ ተጨማሪ አይዲያ አይተን የዛሬ ክላሳችንን እንጨርሳለን። ይሄኛው ደግሞ ፖቨርቲ ኢንቫይሮንመንት ኔክሰስ ይባላል። እሱም የሚለን ምንድን ነው? ዜር ኢዝ ኤ ስትሮንግ ሪሌሽንሺፕ ቢትዊን ፖቨርቲ ኤንድ ኢንቫይሮንመንታል ዲግሬዴሽን፣ በድህነትና በአካባቢ መበከል መካከል ከፍተኛ የሆነ ግንኙነት አለው ይላል። ይሄ ፖቨርቲ ኢንቫይሮንመንት ኔክሰስ የምንለው አይዲያ ምንድን የሚለው? ከፍተኛ ድህነት በኖረ ቁጥር እየጨመረ በሄደ ቁጥር ከፍተኛ ድህነት እየጨመረ በሄደ ቁጥር ኢንቫይሮንመንታል ዲግሬዴሽን እየጨመረ ይሄዳል ነው የሚለን። ያ ማለት ድህነት እየጨመረ በሄደ ቁጥር የአካባቢ ብክለቶች እየጨመሩ ይሄዳሉ ማለት ነው። ወይም ደግሞ የአካባቢ ጉዳት ኢንቫይሮንመንታል ጉዳት እየጨመረ ይሄዳል ብሎ ነው የሚያስረዳን። ምክንያቱም በድህነት ወለል ውስጥ የሚገኙ ማህበረሰቦች በዋናነት ናቹራል ሪሶርሶች ላይ ዲፔንድ የሆኑ ናቸው ብሎ ያስቀምጣል። ያ ማለት ስልጣኔ በሌለበት አካባቢ ወይም በጣም ድህነት በበዛበት አካባቢ ሰዎች ምግቦችን ለመስራት ምናምን በዋናነት ዛፎችን ነው የሚቆርጡት። ዛፎችን እንደ ማብሰያ ነው የሚጠቀሙት። ስለዚህ በጣም ሪሌሽናቸው ከናቹራል ሪሶርሶች ጋር በጣም ጥብቅ ግንኙነት አለው ብሎ ያምናል። ስለዚህ በድህነት ወለል ውስጥ የሚገኙ ሰዎች ከናቹራል ሪሶርሶች ወይም ከኢንቫይሮንመንቱ ጋር በጣም ጥብቅ ግንኙነት ስለሚኖራቸው ለምሳሌ ለደኖችን በከፍተኛ ሁኔታ ሊጠቀሙ ይችላሉ። ውሃዎችን በከፍተኛ ሁኔታ ኦቨርዩዝ ሊያረጉ ሊጠቀሙ ይችላሉ። በዛ ሰዓት ላይ ኢንቫይሮንመንታል ዳሜጅ ወይም የአካባቢ ጉዳት ሊከሰት ይችላል ይላል። ስለዚህ ይሄ ፖቨርቲ ኢንቫይሮንመንት ኔክሰስ የምንለው የሚለው አይዲያው ምንድን ነው? ኮንሰፕቱ ፖቨርቲ ለኢንቫይሮንመንታል ዲግሬዴሽን ጋር ከፍተኛ የሆነ ሪሌሽንሽፕ ወይም ግንኙነት አለው ማለት ነው። ያ ማለት ከፍተኛ ድህነት መኖሩ ኢንቫይሮንመንታል ዲግሬዴሽን ወይም የኢንቫይሮንመንት ዳሜጅ ሊያስከስት ይችላል ብሎ ያስቀምጣል። ስለዚህ አሁን እስካሁን ካየናቸው ውስጥ ኢኮኖሚው ኢንቫይሮንመንቱ ላይ በጣም ዲፔንድ እንደሚሆን አይተናል ማለት ነው። ምክንያቱም ኢንቫይሮንመንታል ዳሜጅ ሲኖር፣ የአካባቢ ጉዳት ሲኖር ወይም የአካባቢዎች መበከሎች ሲኖሩ አት ሎንግ ተርም በረጅም ጊዜ ኢኮኖሚው እየቀዘቀዘ እየቀነሰ የአንድ ሀገር ኢኮኖሚ እንዲሄድ ያደርገዋል ማለት ነው። ስለዚህ የአካባቢ ጥበቃ ኢንቫይሮንመንታል ዲግሬዴሽን እንዳይኖር ከፍተኛ ጥበቃ ያስፈልገዋል ማለት ነው። ምክንያቱም ለኢኮኖሚ እድገት ወሳኝ ስለሆነ። ዜርፎር ኢንቫይሮንመንታል ፕሮቴክሽን መስት ቢ አን ኢምፖርታንት ፓርት ኦፍ ዴቨሎፕመንት ፖሊሲ። ይሄ የኢንቫይሮንመንታል ፕሮቴክሽን ወይም የአካባቢ ጥበቃ በዋናነት
የዴቨሎፕመንት ፖሊሲ ወይም የእድገት ፖሊሲዎች ውስጥ መካተት አለበት ማለት ነው። ምክንያቱም ለኢኮኖሚክ ግሮዝ በጣም ወሳኝ ስለሆነ። ኦኬ የዛሬ ክላሳችን ይህን ይመስላል። በቀጣይ እንገናኝ።